ኦይ 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 ይሄ ምግብ። አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ በጣም ሰላም ነኝ አለሁላችሁ። ከበርቻቻ ነኝ ይሆላችሁ ሻሻባሽ ብርቅዬ አለሁላችሁ። አልሐምዱሊላህ እንዳወራሁት ሁሉ ጊዜን ኢትዮጵያ በነበርኩበት ጊዜ ኢትዮጵያ መሄድ ስትፈልጉ በምን ጊዜ መሄድ አለባችሁ? ነው መሄድ ያለባችሁ በበጋ ነው ወይስ ምናምን የሚለውን ነገር እነግራችኋለሁ ማለት ነው ውዶቼ። ጠቅለል አድርጌ እንደዛውም ደግሞ ያዕቆብ አሳብደኝ ብያችሁ ነበረ። እንዴት አድርጎ ነው ያሳብደኝ የሚለውን ነገርን እነግራችኋለሁ ውዶቼ። እንግዲህ ይሄንን ቪዲዮ ከመጀመሪያ እስከ መጨረሻ ድረስ አዳምጡ። እንደዛውም ደግሞ ላይክ ስለምታደርጉ አመሰግናለሁ፣ ሼር ስለምታደርጉ አመሰግናለሁ፣ ስለ ሁሉም ነገር አመሰግናችኋለሁ ውዶቼ። እና እስቲ ወደ ገደለው ልግባላችሁ። ለማንኛውም እንግዲህ ከኢትዮጵያ ከመጣሁኝ ወደ 10 ወር ሆኖኛል። አይገርማችሁም? እኔ ገና እኮ 4 ወር ምናምን ነገር ነው የሚመስለኝ። 2026 ራሱ ከገባ 5 ወር አልፎታል። ኦገስት ማለት ደግሞ እንግዲህ የ10 ወር ሆኖኛል ውዶቼ ከሀገር ቤት ከመጣሁ። እስካሁን ድረስ ሀገር ቤት ያሳለፍኩትን ነገር ለመናገር ትንሽ ከብዶኝ ነበረ ማለት ነው። አላገገምኩም ከሀገር ቤት ነገር ላይ አላገገምኩም ነበረ። አሁን ሳገግም መጥቼ ልንገራችሁ ብዬ ነው። በምን ወቅት ነው ኢትዮጵያ መሄድ ያለባችሁ የሚለውን ነገር እውነት ነው የምላችሁ ከራሴ ተመክሮ ማለት ነው። ከአሁን በኋላ እኔ ያው ለምንድን ነው ክረምት ላይ በኢትዮጵያ ክረምት ላይ የምንሄደው? እንደዛውም ደግሞ በዚህ ሀገር እንግዲህ ሰመር ነው የሚሆነው። ሰመር ጊዜ ይሄውላችሁ ጋይስ እንዴት እንደምታምርች ሀገር የእውነት ነው የምላችሁ። በጣም ነው የምታምረው። በጣም ቆንጆ እንደ ነው የምትሉት ምድር ናት እንዴ ነው የምትሉት። በጣም ነው የምታምረው። በቃ በጣም ያሳምሯታል። ቅጠል ብቻ ናት፣ አበባ ብቻ ናት። ሰውን ስታዩ ደስ ይላችኋል። ሁሉ ነገሩ ብቻ ሃይምሯችሁን ያድሰዋል ውዶች እዚህ ሀገር። ከዛ እናንተ ክረምት ላይ በኢትዮጵያ ክረምት ላይ ከሄዳችሁ በዚህ ሀገር በጣም አሪፍ አየር የነበረበት ሰዓት ነው። እንግዲህ ወደዚህ ሀገር ስትመጡ ተመልሳችሁ ስትመጡ ልክ እኔ በሄድኩበት ሰዓት ሄዳችሁ እኔ በመጣሁበት ሰዓት የምትመጡ ከሆነ አየሩ ተቀይሮ ጭጋግ ሆኖ ነው የሚጠብቃችሁ። ምንም ደስተኛ ያደርጋችኋል ብዬ አላስብም ክረምት ላይ ስትሄዱ። አብሶ እኔ ካሁን በኋላ የተማርኩት ምንድን ነው ካላችሁ፣ ካሁን በኋላ ክረምት ላይ ኢትዮጵያ መሄድ አይመስለኝም። ግን የሚሄደው ለምንድን ነው? እኔም እረፍት ስለሆንኩኝ በዛ ሰዓት፣ እንደዛውም ደግሞ ልጆቹም ከትምህርት ቤት እረፍት ስለሆኑ ነው በዛ ሰዓት ረዘም ያለ ጊዜ እዛ ቆያለሁኝ ብዬ ነው የሚሄደው። ግን ካሁን በኋላ ምን አሰብኩኝ መሰላችሁ? ገና ላይ ማለት ነው ገና ላይ የዛን ጊዜ ስለሚዘጉ 3 ሳምንት ምናምን ነገር ስለሚዘጉ 1 ሳምንትን አስፈቅድና ከዛ በኋላ 1 ወር ከተቀመጥኩ 2 ወር ክረምት እዛ ከተቀመጥኩት በላይ ሃይምሮዬ ታድሶ ደስ ብሎኝ እንደዛውም ደግሞ ልጆቹም ደስ ብሏቸው ይመለሳሉ ብዬ አስባለሁ። ለምን ብትሉ ሀገር ቤት በጣም ዝናብ ነበረ። አሁን ብዙ ጊዜ ፕላን አደረግን የሆነ ቦታ ሄደን ለመዝናናት፣ በቃ ምንም ነገር መዝናናት አልቻልንም። ዝናብ ነበረ ውዶቼ። እና ካሁን በኋላ ይሄንን ነገር ተምሬያለሁ። ግን ዘንድሮም ክረምት ሲደርስ ሂጂ ልቤ ብብት በቃ ሂጂ ይለኛል። ያው ግን መሄድ አልችልም ዘንድሮ። ብሄድ ደስ ይለኝ ነበረ። እንደው 15 ቀን እንኳን ቆይቼ ብመጣ ማለት ነው። ረጅም ሰዓት አብሶ ፕላን አድርጋችሁ አትሄዱ። ሲሪየስሊ የእውነት ነው የምላችሁ። አብሶ ክረምት ላይ አደጋ ነው። ሃይምሯችሁ እንደምትፈልጉት ደስ ብሏችሁ ታድሳችሁ አትመጡ። እንደዛም ደግሞ እኔ ከቤተሰብ ጋራ እንግዲህ ክረምት ስለሆነ ከቤተሰብ ጋራ ጥሩ ጊዜ አሳልፋለሁ፣ ረጅም ጊዜም ስለምቀመጥ ምናምን ነገር ብላችሁ ነው የምትመጡት። ቤተሰቦቻችሁን እንደውም ላታገኟቸው ሁሉ ትችላላችሁ ማለት ነው። በጣም ቢዚ ናቸው። ሁሉም በየራሱ ፊና ይሯሯጣል፣ ይሰራል፣ ምን ይላል። እንደውም ላትገናኙ ሁሉ ትችላላችሁ። እኔ አሁን ወንድሞቼን እንደፈለግኩኝ ያገኛቸዋለሁ ምናምን ብዬ አስቤ ነው የምሄደው። ግን ወንድሞቼ በጣም ቢዚ ናቸው እና ያው ብዙ ጊዜ አልተገናኘንም ማለት ነው። እና በጣም ነበር የሚከፋኝ፣ በነገራችን ላይ በጣም ነበር የሚከፋኝ። የእውነት ነው የምላችሁ። እና ልክ ሳይመጡ ሲቀሩ ምናምን ነገር መጨረሻ ላይማ ኦ ማይ ጋድ አንደኛውን ወንድሜን አብሶ ለብዙ አመት አላገኘሁትም ነበር። ከዛ በኋላ እዛ ሲሄድ እሱ በጣም ቢዚ ነው፣ በቃ በጣም ቢዚ ነው ቢዚ ነው። ከዛ በኋላ አናደደኝ፣ ልዘጋው ሁሉ ነበረ። ዝጊው እያለኝ ነበር። አውሬ ሁሉ አላለኝም ነበር። ሲመጣ ምናምን ነገር በቃ ማለት ጀመርኩ ማለት ነው ውዶቼ። ለምን ብትሉ ያው እንደፈለኩት ስላላገኘሁት ወይም ደግሞ እንደጠበኩት ስላላገኘሁት
ስለዚህ ምን ቤተሰብ ጋርስ ምን አትዘዛዘባችሁ? አከሌ ለኔ እኔ ከብዙ አመት በኋላ አግኝቼው ከዛ በኋላ ከብዙ አመት በኋላ ሲሄድ ጊዜ አልሰጠኝም፣ አልፈለገኝም፣ እንደዚህ አላደረገኝም፣ እንደዚህ ከዛ ደግሞ ነገሮችን እንትን እያላችሁ ለምን እንትን ትላላችሁ? ለምን ትቀየማላችሁ? ቤተሰብ ሁሉም በየራሱ ፊና ይሯሯጥ ጋይስ። እና የእውነት ነው የምላችሁ እኔ ሀገር ቤት በጣም የደበረኝ ነገር ያው ቤተሰቦቼ ሁሉም ቢዚ ናቸው። በቃ እኔ ከቤተሰቦቼ ጋር መሆን ፈልጌ ነው እንጂ የሚሄደው ሲጀማመር ከቤተሰቦቼ ጋር ቤተሰቦቼን እንደፈለኩኝ ለማግኘት ነው እንጂ የሚሄደው እኔ መዝናናት ከፈለኩኝ በጣም ብዙ ብር ነው የማወጣው። ኢትዮጵያም ሄጅ እንግዲህ ወደ ስንት ሺህ ብር ነው ያወጣሁት? ወደ 400,000 ምናምን ብር ነው ያወጣሁት እንግዲህ። ስለዚህ በዛ በ400,000 ብር ሌላ ሀገር ብሄድ በደንብ ዘና ፍጥጥ ብዬ 15 ቀን አንድ ወርን ብርችስችስ ብዬ አልመጣም። እነሱም ብዬ ፈልጌ ሄዳለሁ። እነሱ ቢዚ ናቸው። ሰው እንግዲህ እንደዛ ነው። ካሁን በኋላ ግን ሲሄድ እንደዛ ነው የወሰንኩትኝ ማለት ነው። በሚሄድበት ሰዓት የራሴን ጊዜ ለማሳለፍ ነው የሚሄደው። ካሁን በኋላ ከቤተሰብ ጋር እንደዚህ አደርጋለሁ፣ እንደዚህ ፈጥራለሁ፣ እንደዚህ ከቤተሰብ ጋር አሳልፋለሁ፣ እንደፈለኩኝ አገኛቸዋለሁ፣ እንደዚህ እንደዛ ብዬ አልሄድም። ካሁን በኋላ የተማርኩት እሱ ነው፣ ለራሴ ጊዜ ለማሳለፍ። ከዛ በኋላ አባቴን ጋራ ጊዜ ለማሳለፍ ነው። አባቴን ብዬ ነው የሚሄደው። አብዛኛውን ጊዜ አባቴን ራሱ ማግኘት አልቻልኩኝም ውዶች። ለምን ብትሉ አባቴ ራሱ ቢዚ ነው። ከዛ በኋላ ደግሞ ልክ እንዴት ነው ከተማ አስገባ ነውና ውዶቼ፣ ናዝሬት እንግዲህ እሱ ናዝሬት አይደለም የሚኖረው፣ ሌላ ከተማ ነው የሚኖረው። ከዛ በኋላ ወደ ናዝሬት ይግባ ብለን አስገብተነው ጠፍቶ ሄደ። ከዛ ይጨንቀዋል። አንድ ቀን መጥቶ ራሱ ካደረ አባቴ ልክ አንዳንድ ጊዜ በቃና ልጭቅጭቅ አደርገውና በቃ አምባ ብሎኝ ይመጣና ከዛ በኋላ እኔ ሳላየው ለሊት ጥፍት ብሎ ይሄዳል። በቃ አይወዱም። ብዙ ትልልቅ ሰዎች የለመዱበት ቦታ ነው የሚፈልጉት ወይም ደግሞ የሚወዱት ያ እና የእውነት ነው የምላችሁ። ትንሽ ደብሮኝ ነው የመጣሁት። በነገራችን ላይ ግን ደስ የሚለው ነገር የዛሬ 3 አመት ወይም ደግሞ 4 አመት በሉት የሄድኩኝ ጊዜ ለመጀመሪያ ጊዜ የሄድኩኝ ጊዜ እህቴ እቤት አልነበረችም። ዘንድሮ ግን ጥግብ ነው ያልኳት። በጣም ደስ የሚለው ነገር እቤት ነበረች። ወልዳ ስለነበረ እቤት ነው ያለችው። በቃ ከሷ ጋራ ጥሩ ጊዜ አሳልፈናል። ቡና ስንጠ ኦ ማይ ጋድ ጋይስ፣ ኦ ማይ ጋድ ቡና አፊ አታፊ ስንጣላስ ቡና አፊ የአንደኛዋ እህቴ ቡና አቤት ሲጣፍጥ። ከዛ እህቴ ቡና አፊ እንላታለን። እሷ ሰለቻት በቃ ሁሌ ማፍላት። ከዛ በኋላ የእህቴ ልጅ አፊ እንላታለን። ከዛ በኋላ ደግሞ ኦ ማይ ጋድ ጋይስ እና ትንሽ እንዴት ነው እኔ እንጃ ስትረስ ያደረኳቸው ነገር ስሜት ተሰምቶኝ ነበር ማለት ነው። ለኔ ሲሉ የሚያፈሉ ሁሉ ነበር የመሰለኝ። ለኔ ሲሉ ምግብ የሚሰሩ ሁሉ ነገር ነበር የመሰለኝ። እንዴ ለኔ ሲሉ ሱቅ ሁሉ የሚገዙ ነበር የሚመስለኝ ጋይስ። አደጋ ነው። ለኔ ብለው ሱቅ ሄደው ለምን ብትሉ እኔ ጠዋት ነው የምነሳው። እንደነሱ ብዙ ሰዓት አልተኛም እና በጠዋት እነሳና ከዛ የሆነ በቃ ዳቦ የሆነ ነገር የሚገዛልኝ ሰው ፈልጋለሁ። ለምን ብትሉ ያዕቆብዬ በጣም ያስቸግረኝ ነበረ። ምግብ አልበላም እያለ ጋይስ፣ ስጋ ብቻ ካልሆነ በስተቀር ሌላ ነገር በፍጹም እንዲቻል ነካም አለ እና ስለዚህ ወይም ደግሞ ቦምቦሊኖ በጠዋት ተነስተን ቦምቦሊኖ እንገዛለታለን። ቦምቦሊኖን እስኪጠላው ድረስ ማለት ነው። እና በቃ ለሱ ስል ሱቅ በጠዋት ሄዶ የሚገዛልኝ ሰው ፈልጋለሁኝና የእህቴ ልጅ አለች። እሷ በቃ ስልችት አላት። የእውነት ነው የምላችሁ ጠዋት እየሄዱ ቦምቦሊኖ መግዛት አሮ ነው ያላስለመዷትም ይሆናል። ያው እንግዲህ በጠዋት ተነስቶ ሱቅ መሄድ ወይም ደግሞ ያው አሮ ነው ብቻ እና ወተት እንገዛ ነበረ ጠዋት እና በጣም በቃ ይሰለቻቸው ነበር የእውነት። መጨረሻ ቻልኩና 2 ወር ቻልኩና ከዛ በኋላ 10 ቀን ስትቀረኝ አፍንጫዬ ላይ ወጣ ጋይስ። አፍንጫዬ ላይ ማለት ነው እንደዚህ ትንትን ይለኝ ጀመረ። ከዛ በኋላ እኔ ራሴ ጓ ማለት አልጀመርኩም መሰላችሁ። ጓ ማለት ጀመርኩ። የእውነት ነው የምልህ። ለኔ ስትሉ ነው ሱቅ የምትሄዱት? ለራሳችሁም ስትሉ አይደል እንደ የምትሄዱት? ለኔ ብቻ ነው እንደ የምትሄዱት ምናምን ነገር ብዬ ጓ ማለት ጀመርኩኝ። ከዛ በኋላ ሲብስብኝ 5 ቀን ሲቀረኝ እነሱ ራሱ ልትሄጂ ስለሆነ ነው አይደል እንደዚህ የምታረጊው። ከዛ መጨረሻ ላይ ምን አደረኳቸው መሰላችሁ? 5 ቀን ሲቀረኝ ደግሞ ሌላ ባህሪ ያመጣው ማለት ነው። በቃ መታገስ ትግስቴ አለቀ ጋይስ። ትግስቴ አለቀና ከዛ በኋላ ምን አደረኩኝ መሰላችሁ?
ብድግ አልኩኝና አንድ ቀለታ አንደኛዋን እህቴ ልጅ ሌላ የእህቴ ልጅ አለች እሷን ሂጂና ይሄንን ግዢ እንግዲህ የመጣችው ከኛ ጋር ለመሆን አንዳንድ ነገሮች ብቻ እንዴት ነው ብቻ ከኛ ጋር ለማሳለፍ ይመስለኛል እና ያው እንግዲህ መላክም ካለባት ለመላክ ምናምን ነገር ነው የመጣችው ከዛ በጣም ትነጫነጫለች እንዲህ አርጊ ስንላት እና አልኳቸው እንዲህ ነው የሚያደርጋት ከዛ መጨረሻ ላይ እንዴና ትና አልኩኝና አንድ ቀለታ ተነስቼ እቃ ግዢ እስቲ ሂጂና ግዢ እላታለሁ ሄዳ ጥንጥዬ ፀጉር ነው ያለቻት እሷን ታበጥራታለች እያዘዝኳት ማለት እኔ እየጠበቅኩ ነው ከዛ ፀጉሯን ታበጥራለች ከዛ በኋላ ደግሞ ቆየት ብላ ደግሞ ፊቷን ትታጠባለች ከዛ ምንድነው እሱ ላለኛ እንደዚህ ላልብዬና ቆይ አለች እንዴና ተናልኩኝና በጠዋት ልብሴ ልብስብስብስ አደረኩና ሁለቱ ልጆቼ ያዝ አደረኩኝና ውጪ ሂድት አልኩኝና ብልት አድርጌ ቡናዬንም ጥጥት አድርጌ በዛው ሽዋልኩኝና ወንድሜ ቤት ሄድኩኝ ስቅስቅ ነው ያዘኝ እናንተ አሁን ያናድዳል የእውነት ነው ማለት በጣም ነው የተበሳጨሁት በቃ 5 ቀን ሲቀረኝ አብሶ እዚህ ላይ ደረሰ እዚህ ላይ ማለት ነው ከዛ በኋላ ብድግ አልኩኝና ሄድኩኝና የወንድሜ ቤት ከወንድሜ ሚስት ጋር ቁጭ ብለን አውርተን ከዛ በኋላ ልክ እርፍድ ሲል ተነስቼ ወደ ቤት ጋይስ ከዛ በኋላ የእህቴና የእህቴ ልጅ ምን አርጋችኋት ነው ምናምን ነገር የሄደችው የሆነ ነገርማ ብለሻት ነው ምናምን እየተባባልን ይላል ከዛ ሲሄድ ተናገርኩ እንደዚህ እንዲህ ያደረገች እሷኛው አላታለኝ እሷኛው ለሷን ትዘጃት ትለኛል እቺኛው ሳዛት እሷን ትዘጃት ይሉኛል ምንድነው እሱ ይሄ ምናምን ነገር አልኩኝና አልኳችሁ ያላ ይሄ ካዲያ ይሄ ሁሉ ጸባይኛ ነበርኩኝ 5 ቀን እስኪቀረኝ ድረስ 5 ቀን ሲቀረኝ በቃ መሄዴ ነው አንቺ መሄዴ ነው ብለሽ ነው እንደዚህ የምታደርግ እያሉ ሳቁብኝ ትንሽ ማለት ነው ውዶቼ ለማንኛውም ያው ወደ መጨረሻ ላይ እኔ ራሴ ተብቼ ነበር ማለት ነውና ወንድሞቼን በደንብ አላገኘዋቸውም የእውነት ነው ማለት በጣም ቢዚ ናቸው ኢትዮጵያ በጣም ቢዚ ናቸው ጋይስ በጣም ነው የሚሰሩት በጣም ነው የሚሯሯጡት ቤተሰብን አገኛለሁ ቤተሰቦቼን ጠግባቸዋለሁ ከቤተሰቦቼ ጋር ብዙ ጊዜ አሳልፋለሁ ከቤተሰቦቼ ጋር ጥሩ ጊዜ አሳልፋለሁ ብላችሁ አስባችሁ አትሄዱ የእውነት ነው ማለት ያለበለዚያ ሃይምሯችሁ ይነካል እነሱ ጊዜ ሳይኖራቸው ሲቀር እንዴ እኔ በጣም ቆይቼ ስመጣ ከነሱ ጋር ለማሳለፍ ስመጣ እነሱ እንዴት ነው ጊዜ የማይኖራቸው ብላችሁ እናንተም ሌላ ነገር ውስጥ ትገባላችሁ ማለት ነውና እንደዛ አስባችሁ እንደውም እኔ ካሁን በኋላ ከሃይምሮዬ ሰርጆ ነው የምሄደው እንደዚህ ከቤተሰቦቼ ጋር ጥሩ ጊዜ አሳልፋለሁኝ ብዬ ማለት ነው ከአባቴ ጋር አባቴ ራሱ በቃ በጣም ይጨንቀዋል ሀገሩን ወይም ደግሞ የእሱን ከተማ ለቆ ሲመጣ በጣም ይጨንቀዋል እሱ ጋር ለመሆን ደግሞ በጣም ከባድ ነው ብዬ እንግዲህ በመጀመሪያ ደረጃ እንግዲህ ምግብ ያስቸግረኛል ብዬ አላሰብኩም ነበረ ምግብ በጣም ነበረ የሚበላው እዚህ አልহামዱሊላህ ያው ምንም ችግር የለበትም ነበረ ምግብ እንደበፊቱ አስቸግረኝም ነበረ ከዛ በኋላ ሀገር ቤትም ያስቸግረኛል ብዬ አላሰብኩም ግን ከዚህ ሀገር ይዤ ሄድኩት ነገር ያልሄድኩት ነገር የለም የሚያስፈልጋቸውን ነገሮችን ይሄ ያስፈልጋቸዋል ብዬ ያሰብኩትን ነገርን ሁሉ እጭቅ አድርጌ ነው ሄድኩት እውነት ለመናገር አንዱ ቦርሳ ማለት ትችላላችሁ የልጆቼ ነገር ነው የሞላው የነበረው እና ውዶቼ እዛ ግን ሲሄድ ያንን እኔ ከዚህ ይዤ ሄድኩትን ያው እስኪለምድ ድረስ እያልኩኝ ነበረ ስሰጠው ከዛ በኋላ ሀገር ቤት ያሉትን ነገሮችን እየደባለኩኝ ስሰጠው ሀገር ቤት እምቢ ማለት ጀመረ እምቢ አልበላም አዩቤ አልኳችሁ ማሻአላህ ተባረከላ ጎረቤት ጋራ በቃ የሆነ የጎረቤታችን ልጅ አለ በጣም ነበር የሚወደው ነፍሱ እስኪወጣ ማለት ነው እየሮጠ ጎረቤታችን ቤት ነበር የሚሄደው እና በቃ አልኳችሁ ያለመደው ነገር ሁሉ የለም ነበር ጴንጤና ሴትዮዋ እና እዚህ ሀገር ከመጣ በኋላ ራሱ እስከ ስንትና ስንት ወራቶች ሙሉ አሜን ማለቱን አሜን ይላል የሆነ ነገር ይልና አሜን ደግሞ አይኑን ጭፍና አድርጎ ልክ ጎረቤታችን እንደምትለው ማለት ነውና ጴንጤናት ትጸልያለች ምናምን ነገር ለከያያታል እንዴት እንደምትልና አሮኖ ብቻ ያ በጣም ነበር የሚወዳቸው እነዚህ ሰዎች ምን አስቀምሰውት ነው እንደዚህ እየሮጥ የሚሄደው በቃ አልኳቸው ጠዋት ተነስቶ ያለ ምንም ከዚህ መልስ ራቁቱን ሆኖ ሁሉ ይሮጥ ነው የሚሄደው በቃ እነሱ ቤት ከዛ በኋላ እዛ ቁርስ መብላት ለምዷል በቃ አልኳቸው በጣም ያዕቆብ አዩቤ በጣም ጥሩ ጊዜ ነው ያሳለፈው በነገራችን ላይ
ከልጆች ጋር ይጫወታል፣ ውጪ ወጥቶ ይዝናናል። በቃ በጣም ያስደስተዋል። ሁሉ ነገር ደስ ይለዋል። አቤ ባጃጅ ነገር አትጠይቁኝ። በቃ ባጃጅ እንዴት እንደሚወድ ነበረ። አንድ ቀን እኛ ሳናየው በሩ ተከፍቶለት ከሄደ ባጃጁ ውስጥ ገብቶ እልም ነበር የሚለው። አንድ ቀን ለታ እንደውም ወንድሜ ቤት ሄጄ የሆነ ባጃጅ እንደዚህ ብሎ ቆሟል። ማን በሩን ከፍቶት እንደነበረ አላቅም። ወጣ ላለው ግቢ ውስጥ ነበረ። ሮጥ ባጃጅ ውስጥ ሊገባ ሲላል ያስኩትም ጋይስ እና በጣም ባጃጅ ይወዳል። እንግዲህ የዛን ጊዜ ሮጦ ባጃጅ ውስጥ ቢገባ ወይም ደግሞ ጥፍ ቢል ላገኘው አልችልም። በዚህ ጋር ሄደ እያልኩኝ ልሯሯጥ እችላለሁ ማለት ነው ውዶቼ። በዛ አጋጣሚ ሊጠፋብኝ ይችላልና በጣም ነበር ባጃጅ የሚወደው። በጣም በፍቅር ነበረ ባጃጅ የሚወደው እና ልክ ትቼው ሲሄድ ራሱ ወይኔ ወጥቶ ባጃጅ ውስጥ ገብቶ ይሄድ ይሆን ምናምን ነገር እያልኩኝ አስባለሁ። ለሰዎች ራሱ እንትን ስለው በቃ ከዛ ደግሞ አትያዙኝ፣ እጄን አትያዙኝ። ማታ ሁሌ ወክ አስለምደናቸዋል ልጆቹን። ልክ እዛ በነበርኩበት 2 ወር ከ10 ቀን ሙሉ ሁሌም ማታ ወክ ለመውጣት ይፈልጋል። አዩብም ሆነ ያዕቆብም ማለት ነው። ያዕቆብም መሸት ሲል ልክ ሄደን ወክ እያደረግን እንሄድና ከዛ በኋላ በቆሎ እንበላ ነበርና ያችን ጊዜ ይጠብቃል። ማታ ስትሆን ሁሌም ይጠብቃል። ያለበለዛ ችግር አለ ማለት ነው። ማታ ሁሌ ወጥ እንድንወጣ ከዛ በኋላ ደግሞ በቆሎ እንድንበላ ይፈልጋል። በጣም ነበር የሚፈልገው እና ያዕቆብዬ እንግዲህ እንደ በፊቱ እንደ መጀመሪያ ጊዜ እንደሄድ ነው ሁሉ ባያስቸግረኝም ግን ምግብ በጣም አስቸግሮኝ ነበረ። ሁሌ ስጋ ጥብስ ነበረ መብላት የሚፈልገው። ከዛ ደግሞ ፍሬዋን ነው ታዲያ መብላት የሚፈልገው ስጋዋን ብቻ እንጂ ይሄ መረቅ ራስ ያለውን ምናምን ነገሩን መብላት አይፈልግም ነበረ። በጣም አስቸግሮኝ ነበረ በዚህ። ሌላ ደግሞ እንግዲህ ያልኳችሁ እንደዛውም ደግሞ በር ማለት እየከፈተ ይወጣ ነበረ። የውጭውን በር መጨረሻ ላይ መቆለፍ ጀመርን። ከዛ በኋላ እኛ ስንቆልፍ ደግሞ አንድ ጎረቤቶች ግቢያችን ስለሚኖሩ እነዛ ሰዎች ይወጣሉ። ልጆች 2 ልጆች አላቸው። ከዛ በኋላ እነሱ ሲወጡ በቃ አልኳችሁ በቃ በር መክፈት መዝጋት ሆነ ስራችን ማለት ነው። እነሱ ይወጣሉ ሲገቡ እንደዛው። ከዛ በኋላ ደግሞ የእህቴ ልጅ አለ 7 አመቱ ነው እና የ7 አመት ልጅ በጣም የሚዞር ማለት ምሮዬ እዛ ሄጄ እርፍ አላለም ነበረ። ለምን ውጪ ስወጣ በጣም ስትረስ አደርግ ነበረ። ወይኔ የሆነ ሰው በሩን ከፍቶ ይወጣ ይሆን እንደኔ ማንም ሰው ይጠብቀዋል ብዬ ስለማላስብ ማለት ነው። በቃ የመጨረሻ ጊዜ 2 ቀን ሄጄ እርፍ ያልኩትኝ ሃይምሮዬን ያሳረፍኩት የት ነው ካላችሁ እነ ኢክራምን ላገኛቸው የሄድኩኝ ጊዜ እና ቲጂን ላገኛት የሄድኩኝ ጊዜ አዲስ አበባ የሄድኩ ጊዜ የዛን ጊዜ በቃ ልክ ባስብም ወይኔ እንደዚህ ሆን እያልኩኝ ባስብም ደውዬ ስጠይቃቸው ዋው አዩብ እንደዛ ነው፣ አዩብ እንደዚህ ነው፣ በጣም አሪፍ ነው። እንደዛውም ደግሞ ምንም ነገር ትዝ ራሱ አልለውም። አዩብ ትዝ አልለው። ግን ያዕቆቤን ያው አላደለ ልብስ ማጥለቅ ችግር ነበረበት አላልኳችሁም? ልብስ አይፈልግም ነበረ። ከዛ ደግሞ ሲቀጥል ደግሞ ሮጦ ለመውጣት ይፈልግ ነበረ እና በሩን በስርዓቱ ይጠብቁት ይሆን? እኔ ሁሌም ማለት ነው ልክ ያዕቆብስ የት ነው ያለው እና ከዛ በኋላ አይት አድርጌለን ለአንድ ሰከንድ ካጣው ነው የምለው። ከዛ በኋላ እህቴ ማለት ነው ተረጋጊ ያለችኝ። ተረጋጊ ልክ በመጀመሪያ እኮ ጓዳ ተገብቶ ይታያል። ከዛ አንደኛው ሩም ውስጥ ተገብቶ ይታያል። ከዛ ወጣ ብለሽ ደግሞ ግቢ ውስጥ ታያለሽ እንጂ ያለበለዚያ አንቺ ራስሽ ትታመሚያለሽ፣ የልብ አታክ ይይዝሻል አለች። እንዴ ምን ሆነሽ ነው ምናምን ነገር አለችኝ። ከዛ መጨረሻ ላይ ራሴን ታዘብኩኝና ልክ ያዕቆቤ ለሰከንዶች ሳጣው ብዬ ልክ ራሴ ፍዝዝዝ በቃ ጭንቅላቴ ሁሉ ነበር የሚወረኝ ማለት ነው ውዶቼ፣ ለሰከንድ ካጣሁት። ለምን ብትሉ እዛ ከጠፋ መቼም አገኘዋለሁኝ ብዬ አላስብም መቼም። እና ውዶቼ እንደዛ ነበር ያሳለፍኩት። ብላጎደል ጥሩ ጊዜ አሳልፍ ያለሁኝ ብዬ አስባለሁኝ። ግን በጣም ያዕቆቤ ስትረስ ያደርገኝ ነበረ ማለት ነው። እዛ ብትሉ ሌሊቱን እንዳለ አልተኛም ነበር። አንደኛ ደረጃ ሌሊቱን እንዳለ ሲሮጥ ነው የሚያድር። ይረብሻል እያልኩኝ አስባለሁ። ሌሊቱን እንዳለ አልተኛም። በቃ ከተኛሁም እጄ ደንዝዞ ነው የምተኛው። ይሄኛው ደግሞ ሁለቱም እጄ መሆን እኮ የሚገርመው ይሄም ነው የሚደነዘው። እዚህኛው ላይ ይተኛል፣ ይሄኛውን እንደዚህ አርጎ ይዛል። እና እንደዛ ነበረ። ከዛ በኋላ ደግሞ የምግብ ነገርም ያው እንግዲህ ብዙ ፍየሎችን እና በጎችን ጨርሰን የመጣ ነው። ልቁ ወንድሜ
ፈጣሪ ይባርከው፣ ዘለዓለም ያኑረው፣ በክብር ላይ ክብር ይጨምርለት፣ ንጉስ ንግስታት ያድርገው። የኔ መልካም አንበሳ ወንድም፣ ጀግና ወንድም አላችኋለሁ። መኮራበት፣ ወደው ማፈቅረው፣ የምንገበገብለት አዎ። እና እኔ ሁሉንም ወንድሞቼን እወዳለሁ። ብዙ ጊዜ በግ አርዶልኛል፣ ፍየል አርዶልኛል። በጣም ፍየል ይወዳሉ ጋይስ ሀገር ቤት እና ፍየል አርዶልኛል ብዙ ጊዜ። ሌሎቹም ቢሆኑ እንደዛው ዶሮ አርደውልኛል ምናምን። አንደኛ ወንድሜ ግን ከብዙ ዓመት በኋላ ያገኘሁት ወንድሜ ሚስቱ ወልዳ ነበረ። ሚስቱ ደግሞ ሀገር ቤት ነበረ የሄደችው ስላችሁ እናቷ ጋር ነበረ የወለደችው ማለት ነው። አንድ ቀን እንኳን ቤቴን ይልኝ ሳይለኝ ተመልሼ መጣሁ። እንዴ አልኩኝ፣ የሚገርም እኮ ነው። እንደዚህ ያለ ነገር አለ እንዴ ያልኩኝ ድንቅ ያለኝ በቃ አልኳቸው። አንድ ቀን እንኳን ነይ እስቲ ሲፈን ነይ ልጋብዝሽ ወጣ ብለን እስቲ ልጋብዝሽ እስቲ ከኔ ጋር እናሳልፍ ጥሩ ጊዜ ሳይለኝ መጣሁኝ ማለት ነው ውዶቼ። ሀገር ቤት ሳይገባ በፊት የሆነ ሌላ ሀገር እያለ ስትመጪ በጣም ጥሩ አሪፍ ጊዜ ነው የምናሳልፈው፣ እንደዚህ ነው የምናደርገው፣ እንደዛ ነው የምንፈጥረው፣ እንደዚህ ብሎ ግን አንድ ቀን እንኳን አብረን ወተን ሳናቅ ተመልሼ መጣሁ ማለት ነው። የሚደንቃችሁ ነገር የመጀመሪያ ቀን ልክ በሶስተኛው ቀን ነው ምናምን ነገር ሲሄድ ያ ነይስ የሆነ በጣም 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 አሪፍ ስጋ ቤት አለ። በጣም አሪፍ ቁርጡ እንዴት እንደዚህ እንደዛ ብለውኝ ይዘውኝ ሄዱኝና አሁን ስንት እንደሚከፈል ያው እንደምከፍል አስቤ ነው የሄድኩት። በነገራችን ላይ ብዙኛል አስከፍለውኝ ተመለሱ። አይ ኢትዮጵያ፣ አይ እናቴ ሀገሬ፣ አይ ሀገሬ። ብዙ አመት ስላላገኘሁት በሱ ትንሽ ደብሮኛል። በነገራችን ላይ በጣም ነው የደበረኝ። በጣም አሉ ነው። እሱ ደግሞ ሳውዝ አፍሪካ ቆይቶ ስለመጣ ይሄ ኬርለስ ሰው ታውቃላችሁ? ኬርለስ የእውነት ነው የምላችሁ። እኔ እንደዛ አልጠበቅኩትም። አውቀዋለሁ እንዴ የት ነው የምንተዋወቀው ሁሉ እያልኩኝ ነበር። አደጋ ነው እንዲህ ምንድን ነው እያልኩኝ ድንግጥ ነበር የምለው ማለት ነው ውዶች። እሺ ትንሽ ቦጨቅ አደረኩላችሁ ቤተሰቦቼ ነው። እንደው እሱንማ ትንሽ ልቦጭቀው ብል እንደው ትንሽ ልቦጭቀው ነበረ። እኔ ደግሞ በሆነ ነገርም ተናድጄበት ነበረ። በነገራችን ላይ በሱ ነገር እየፈለኩ አፍንጫዬ ላይ እየደረሰ ምናምን ነገር እየመለስኩት እችኛዋን ሲያወራና የዛን ጊዜ ያደረኩለትን አላረክሽልኝም ብሎ ሲክድ ኦ ማይ ጋድ ነው ያልኩት። በቃ ኦ ማይ ጉድነስ ጋይስ፣ ኦ ማይ ጉድነስ። አንድ ነገር በነገራችን ላይ ለምትወዱት ሰው አታድርጉ፣ ወይም ደግሞ ይመልሳል ብላችሁ አታድርጉ። ከወሰደው ይውሰደው፣ ከመለሰም ይመልስ ብላችሁ ነው ማድረግ ያለባችሁ። ከዛ በኋላ ሃይምሯችሁ ውስጥ ልክ እንዴት ነው መጥፎ ነገር እንዳይፈጠር ወይም ደግሞ ለዛ ሰው ጥሩ አመለካከት እንዳይኖራችሁ ያደርጋችኋል። የእውነት ነው። ግን እሱ አላረክሽልኝም ያልሽኝ የነበረው የዛን ጊዜ እልክልሃለሁ ብለሽ ከዛ በኋላ መጽሐፍ ገዛውበት አልሽኝ አለ። አናድድም? ያናደር። የእውነት ነው የምላችሁ። እናም ደግሞ ማለት ነው ጋይስ ልክ እንዴት ነው እህታችሁን ለሚስቶቻችሁ አትሙ። ኦኬ? ወይም ደግሞ ወንድሞቻችሁን ወይ የራሳችሁን ስጋችሁን ለሚስት ወይም ደግሞ ለባል አትሙ በፍጹም። ይሄ በጣም መጥፎ ነው። እንኳን ያላደረገችውን ነገር ይቅርና ያልሆነችውን ነገር ይቅርና የሆነውን ነገር ራሱ ያደረገችውን ነገር ራሱ በፍጹም ለሚስት አትሙ። ምንም ጥቅም አይሰጠውም ማለት ነው። እንደውም እንድታከብራችሁ አያደርጋችሁ ወይም ደግሞ እንዲያከብራችሁ አያደርጋችሁ። እኔ ማለት ነው የእውነት ነው የምላችሁ፣ እኔ ለልጆቼ አባት አንድ ቀን እንኳን ስለ ቤተሰቦቼ ክፉ ነገር አውርቼለት አላውቅም። አይገርማችሁም? ያው እንግዲህ ክፉ ነገር ልፈልግባቸው ብል ራሱ አላገኝባቸውም። በነገራችን ላይ ቤተሰቦቼ በጣም መልካም ሰዎች ናቸው። ግን ትንንሽ ነገሮችን ለቅሜ እንደዚህ ብዬ ማውራት አልፈልግም ማለት ነው። ለምን ብትሉ ያ ለቤተሰቦቼ ክብር እንዲኖረው ፈልጋለሁ ባሌ ማለት ነው። እንደዛውም ደግሞ ምን ይሁንልኝ ብዬ ነው ስጋዎቼን፣ ደሞቼን፣ አካሎቼን ለባዕድ አማማ። በጣም አስጠሊታ ነገር ቢኖር፣ በጣም የሚያስጠላ ነገር ቢኖር፣ በጣም ዘግናኝ ነገር ቢኖር
ቤተሰቦቻችሁን ለባሎቻችሁ ወይም ደግሞ ለሚስቶቻችሁ ማማት ነው ጋይስ። የእውነት ነው የምላችሁ። እና ለሚስቶቻችሁም ሆነ ለባሎቻችሁ እህቶቻችሁንም ሆነ ወንድሞቻችሁን አታውሩ ስለ ቤተሰቦቻችሁ። ከቻላችሁ መልካም ነገሩን ብቻ አውሩ። እኔ ማወራው መልካም ነገሮቻቸውን ነው የቤተሰቦቼን ማለት ነው። ስለ ቤተሰቦቼ መጥፎ ነገር አንድ ደቂቃ አላወራም ለባሌ ኦኬ። እና ለባሎቻችሁ ሆነ ለሚስቶቻችሁ ስለ ቤተሰቦቻችሁ ብትሞቱ በዚህ ብትባሉ ክፉ ነገር ቤተሰቦች እኮ እንዲህ ናቸው፣ ቤተሰቦች እኮ እንደዚህ ናቸው፣ ቤተሰቦች እያላችሁ አታውሩ። እሷ እኮ እንደዚህ ብላኝ እንደዚህ አላደረገችም፣ ከዛ በኋላ እንደዚህ አለች፣ እንደዚህ ብላችሁ አታውሩ። ኦኬ። የእውነት ራሱ ቢሆን ማለት ነው። አይኛውም ስላያችሁ ስለተመለከታችሁ በጣም አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ላይክ ማድረጓን አትርሱ፣ ሼርም አድርጉ ውዶች፣ አደርጋችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካምና ጤና እመኝላችኋለሁ። ባላችሁበት ቦታ ሁሉ ፈጣሪ ይጠብቃችሁ፣ መከታ ይሁናችሁ። ያሰባችሁት፣ ያለማችሁት፣ ያቀዳችሁት ነገር ሁሉ ይሳካላችሁ። በቃ የጨነቃችሁ ነገር ሁሉ ግፍፍ ብሎ ተነስቶ ይሂድላችሁ። ያሰባችሁት ያለማችሁት ነገር ሁሉ መስመሩ ላይ ክትት ይበልላችሁ። ልጅ የምትፈልጉ ልጅ ይስጣችሁ፣ ባል የምትፈልጉ ባል ይስጣችሁ። በቃ የተስተካከለ ህይወት፣ ጥሩ ህይወት መኖር የምትፈልጉ የተስተካከለ ህይወት ይስጣችሁ። ልጅ ያላችሁ ልጆቻችሁን ፈጣሪ ይባርክላችሁ፣ ያሳድግላችሁ፣ ፍቅር ይስጥላችሁ። ያ በቃ ሀብት የምትፈልጉ እንግዲህ አላህ ፈጣሪ ሀብት በሀብት ያድርጋችሁ። እንደው ወርቅ በወርቅ ላይ ያልበሳችሁ ውዶቼ፣ ወዳችኋለሁ፣ አመሰግናችኋለሁ። ቻው፣ ደህና ሁኑ።